ዛሬ በደህንነት ካሜራ የተያዘ አንድ ዝርፊያ ላሳያችሁ። ምን እንደተሰረቀ ደግሞ ብዙዎቻችሁ በእርግጠኝነት አገኙት። ወደ ቪዲዮ። እንግዲህ ልጆቹ የሰረቁት እቃ በጣም የሚያስቅ እቃ ነው። ግን አንድ ከስተመሬ ነው አክቹዋሊ ቲክቶክ ላይም ተፖስቷል መሰለኝ ቪዲዮ። ቅርብ ጊዜ ሌላ እቃ ሊገዛ መጥቶ ነው የሰጠኝ እና የክፍለ ሀገር ሱቅ ነው እንደምታዩት። እቃውን ፒክ እያደረገ ነው። እቃውን ፒክ ካደረገ በኋላ ደግሞ ሊገዙ መጥተው በማስመሰል ነው እቃውን እየሰረቁ የነበረው እና በጣም የሚያስቅ ነገር ነው። በV380 በሚባለው ካሜራ ነው ይህ ፉቴጅ ካፕቸር የተደረገው። እንዲህ አይነት ነገሮች አሉ። ሱቅ ላይም የተለያዩ ቦታዎችም አትሊስት ስርቆት ይከናወናሉ። ራሳችሁን ቀድማችሁ ለመጠንቀቅ እንዲህ አይነት ፕሮዳክቶችን ኢንስቶል አድርጋችሁ ኖቲፊኬሽንም ይሰጣሉ ሳምታይምስ። ከዛ በተጨማሪ ደግሞ ምን እንደጠፋ ለማየት ይጠቅማችኋል እና ካሜሮችን ማስገጠም ብዙ ጥቅም ነው ያለውኝ። ራሳችሁን እንግዲህ ከእንደዚህ አይነት ዝርፊያን በለው ወይስ ስርቆት ብትጠብቁ ጥሩ ነው ባይ ነኝ። መልካም ጊዜ